ዛሬ ደግሞ ወደ ባህር እየሄድን ነው። እነዚህ ጓደኞቼ ናቸው። አቤት አቤት ያቸው እነ ሞዛዜ ሞዘዝ እያሉ ነው የሚጋብረው። ባህር መግቢያው ነው ይሄ ማለት ነው። በነገራችን ላይ አላህ ደረስን። እንዴት ወደ ባህሩ እየተቃረብን ነው። እዚህ ጋር ነው የመጣንበት መንገድ። ቆየው ሙቀት ነው በጣም አባይ ሙቀት ምንድን ነው? ማድሪ አላውቅም እኔ ምን እንደሆነ ምንም ሽታ የለውም። ይሄ የአቡዳቢ ባህር ነው በነገራችን ላይ በጣም ትልቁ ወደዛ እንገባለን። አሁን ጓደኞች ስለተቀመጠ ነው እንጂ እንግባበት እንዴ በዚህ ባህር በዚህ እንትን ምንድን ነው ይባላል? የነካው ነው እዚህ ጋር ወይኔ ርቀቱ ብታዩት ቢስሚላህ አርህማን አርሂም ያስፈራራል። ርቀቱ ምናምን ጥልቀቱ ማለት ነው። በዛ ነው ጠጋ ብለን የምንሄደው። እስኪ እንደዚህ ጠጋ እያሉ እንደዚህ ሙቀት ነው በነገራችን ላይ አሁን ሱር ነው 4 ሰዓት ከምናምን ብዙም ሰው የለም። መሸት ሲል ነው እንግዲህ እየተንጫጩ ተንጋጉ የሚመጡት። አሁን አልፎ ብቻ ያለ ተከተሉኝ። ሄድኩላችሁ ተከተሉ። እኛውም በቤት ነው ቤታችን ብትሉኝ አላውቀውም። እኔ እኮ ሰው ሁላ ቤት ነው የሚያውቀው ሰው እኔ እንጃ። ተመሳሳይ ነው ሁሉም። ምንድን ነው ፎቅ መንገዱ ተመሳሳይ ቤቱም ተመሳሳይ። እኔ እኮ አላውቀውም ቤቴን። ምስኪን ነፈራውን ብቻዬን በወጣ እኮ እጠፋለሁ። አላውቀውም በየት እንደገባው በየት እንደወጣው። የምር ነው የምላቸው። አንድ ቀን ማለት ነው ሀዲካ ወጣን ጠፍቶን ቤቱ ሁለቱን የወጣን ሁለታችንም አዲስ ና ለሰፈሩ
ከዛ ስንሄድ ሄድን በጥቆማ እንደዚህ በዚህ ሄዳችሁ ምናምን ሲሉን ሄድን አወቅ ነው። ከዛም 20 ደቂቃ ቆይተን ስንመለስ ጥፍት ቤት እንምጣ በላይ ብንዞር በታች ብንዞር ጠፋን በቃ ቤታችን። ከዛማ ሎኬሽን ተጠቅመን ታክሲ ገባን። ስንሄድ በግራስ ስንመለስ በታክሲ እዛችሁና እዛችሁ እኮ ነው ደግሞ ግን ይማራው ጋረደንና እንዴት እንወቀው። አይ እስቲ በዚህ እንውጣ ደግሞ መዳራጁ እና እላችኋለሁ። ጠፋኝ ቤቴ ምስኪን ነፈር ጠፋኝና ቤቴ በታክሲ ተመለስኩ። ደግሜ ከአንቺ ጋር አልመጣም ከዚህ በኋላ ብላ ጓደኛዬ ፎከረች እላችኋለሁ። እዛ እንዳለችውም ስራ ገባች እሷ ትናንት። እኔ ቁጭ ብዬ ቀረሁ። አሁን እስኪ ባህር እንሂድ ደግሞ ብለን ከሌሎቹ ጓደኞቼ ጋር ደግሞ መጣሁ እላችኋለሁ። እና እኔ ምስኪን ነኝ። መሰፈሬን አላቅም፣ ቤቴን አላቅም። ሰፈሩ ሄንቶ ሙቀት ቢሆንም በጣም ነፋሻ ነው። እዚህ ጥንዶች ተቀምጠው ምናምን እያወሩ ነው። እኛ ደግሞ ላጤዎቹ እየቀረጽን ነው እየቀራረጹ ነው ምናምን። እዚህ ተበታትነው በየቦታው በዚህ ማያታል ያለች ጠሮ ጠየው በራሪው መጥቷል። ድምጽ ራሱ የአየር ድምጽ ነው ያለው። ታናሼ ማለት አሊማ አሚናት አሚናት እና ይሄን ይመስላል እንግዲህ የኛ ጉብኝት። የባህራችን ባህር ማለት ነው። ጠጋ ብለን እየተንቦጫረቅን እናሳያችሁ ነበር፣ ግን የሰው መግቢያ የለውም። ያኔ በብረት የታጠረ ነው። በርቀት ነው የምናየው። በዛሬ ደግሞ በጣም ጥልቀት ስላለው አደጋ ያደርሳል ማለት ነው። በዚህ በኩል የሰው መግቢያ ያለው በወዲያ በኩል ነው። እኛ ግን በዛ በመግቢያው አይደለም ማለት ነው። ሰዎች በሚቀመጡበት የሆነ አቧራ ምናምን ባለው በጠርዙ በባህሩ ጠርዝ አልገባንም። እንዲሁ በዚህ ጠጋ ብለን ለማየት ለማለት ነው የመጣ ነው እላችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ሀባይብ እላችኋለሁ ውዶቼ። ቻው ባይ 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 ባይ